ያመጡትን ቅርጫ አላየሽውም እንዴ? እስካሁን እኮ ቋንጦ እየተበላ ነው አይደል? ከዛ አንቺ ሽንኩርትና ዘይት እያቁላላሽ ጠብቂ። አሁን በ10 ደቂቃ አመጣዋለሁ። ቄራ እንደሆነ እዚህ ጋር ቀርብ ነውሽ። ጠብቂኝ በቃ 10 ደቂቃ። የኔ ቄራ ካሁን በኋላ ካርታ እንዲሁም ካርታ ተጫውቺ። ለምን በሬውን አላመጡ? ሚስቴም ደስ ይላታል። يس برازر برچرتات من بريل مجد حدث مدب برازر حدث مدب ها ምንድነው ምን የቀረኝ ነገር አለ? ነፍሴ ብቻ ቀረች እኮ ብራዘር። ምን የቅርጫውን ተብሎት ይቅርጫ ስልክ ምናምን የለ? ስልክም አለኝ። እናምጣው። ቆይ አንዴ ስልክ ለወራና እጫወታለሁ። እሺ ብራዘር። ሄሎ አንቺ የምን ቅርጫ ነው? ቅርጫ ትበኛ አንቺ ቅርጫዎች። ምን ስጋውን እንኳን ባመጣው ሙያ እንዳለው ሰው መስራት ራሱ መች ትችያለሽ? እችላለሁ። የት የተማርሽው ነው ደግሞ የምትሰሪው አንቺ? ኤልኤም ኢንተርናሽናል የሆቴልና ቱሪዝም ማሰልጠኛ ተቋም የሀገር ውስጥና የውጭ ሀገር ምግብ ዝግጅት በደረጃ 1 እና በደረጃ 2 አሰልጥነን እናስመርቃለን። በሆቴል ማኔጅመንት፣ በዳቦና ኬክ ስልጠና ብቁ ባለሙያ እናደርጎታለን። ኤልኤም በሪሴፕሽን ተወዳዳሪ ተማሪዎችን ያፈራል። ሲኦሲም በተቋሙ ይመዘናል። እንግሊዘኛና ፈረንሳይኛን ቋንቋን በነጻ ይማራሉ። እንዲሁም ደግሞ በውጤቶ መሰረት የስራ እድሎችን ከኤልኤም ይመቻችሎታል። ለ3 ወራት የክረምት ስልጠና ምዝገባ ጀምረናል። ያሉን ቦታ ውስን ስለሆነ ፈጥነው ይመዝገቡ። ሁልጊዜ ምዝገባ አለ፣ ሁልጊዜም ስልጠና አለ። አድራሻ